ሰላም እንዴት ናችሁ? በዛሬው ቪዲዮ ክፍል 2ን እናያለን። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ እጋብዛለሁ። አሁን ወደ ቪዲዮ። እዚህ ጋር ደግሞ የምታዩት ፖሊካርቦኔት የሚባል ካፓስተር ነው። ባይ ዘ ዌይ ብዙ አይነት ሴራሚኮች ብዙ አይነት ካፓስተሮች አሉ። ሴራሚክ ካፓስተር፣ ኤሌክትሮላይቲክ ቅድም ያየነው፣ ቲታኒየም ወይም ቫሪያብል ካፓስተር፣ ፖሊስተር እንዲሁም ደግሞ ፔፐር ወይም ባይፖላር የሚባሉ ካፓስተሮች አሉ። አሁን ያየናቸው እነዚህ ፖሊካርቦኔት የሚባሉ ካፓስተሮች ናቸው። እላያቸው ላይ በኪሎ እና ኪሎ ቮልት እና ጁል ኤክስፕረስ ይደረጋሉ። እነዚህ ካፓስተሮች ያው አገልግሎታቸው ፊልተሪንግ ነው። የቅድሙም ካፓስተር ኤሌክትሮላይቲኩም ሜንሊ ፈንክሽናሊቲው በፊልተሪንግ ሲስተም ነው። እነዚህ ሃይ ቮልቴጅ ፓስ በሚያደርግበት ሰዓት ፊልተሪንግ ይሰሩልናል። ውስጥ ያለ ቫይብሬሽን ዲስተርባንስን ፊልተር ያደርጉልናል። ይህም ደግሞ የምታዩት የሴራሚክ ካፓስተር አይነት ነው። እዚህ ላይ እንደ ቅድሙ በኪሎ ቮልት እና በጁል ኤክስፕረስ ይደረጋል። ይሄኛውም ሌላ አይነት የሴራሚክ ካፓስተር ነው። የምትመለከቱት ተመሳሳይ ነው። አንዳንዴ በከለር ለመለየት ይሞከራል። አንዱ ካምፓኒ ከሌላኛው ካምፓኒ የሚለይበት ከለር ነው። እችም እንደምናየው የሴራሚክ ካፓስተር አይነት ነች። በቢጫም ከለር ሊኖር ይችላል፣ በተለያዩ ከለሮች ይኖራል፣ ግን አንድ አይነት ፈንክሽን ያላቸው ናቸው። አሁን ይህ ደግሞ የምትመለከቱት የሴራሚክ ካፓስተር ይመስላል፣ ግን አይደለም። ተርሚስተር ነው። ተርሚስተር ማለት እንግዲህ የቴምፕሬቸር ሬጉሌቲንግ ካፓስተር አይነት ነው። ቴምፕሬቸር ሃይ ሲሆን ራሱን ሾርት ያደርግና የፊውዝን እንዲቆረጥ ያደርጋል። ከዛም ፕሮቴክት ያደርግልናል ማለት ነው። እነዚህን ደግሞ የምናያቸው ቢጄቲ ወይም ባይፖላር ጃንክሽን የሚባሉ የትራንዚስተር አይነቶች ናቸው። እነዚህ ትራንዚስተሮች እንደየካምፓኒው የተለያየ አይነት ዲዚግኔሽን ቢኖራቸውም ፖላሪታቸው ፒኤንፒ ወይም ኤንፒኤን እየተባሉ መለየት ይችላል። እቺ ለየ ስለምትል፣ እችኛዋ ደግሞ ሞስፌት ትባላለች። የትራንዚስተር አይነት ነው። ትራንዚስተሮች ሞስፌት፣ ቢጄቲ እያሉ በጣም በተለያየ አይነት ዲዚግኔሽን አሉ። አሁን እኔ እጄ ላይ ያሉት ቢጄቲ እና አንድ ደግሞ ሞስፌት ነው ያለው። እነዚህም ትራንዚስተር ናቸው። ፈንክሽናቸው ደግሞ እነዚህ ስዊቺንግ ወይም ደግሞ አምፕሊፊኬሽን ይሰሩልናል። እቺም ሳይዟ ትንሽ ሆነ እንጂ ራሷም የትራንዚስተር አይነት ነች። እንግዲህ እነዚህን ትራንዚስተሮች ባያችሁ ቁጥር ተመሳሳይ ፈንክሽን ነው የሚኖራቸው። እቺም ሳይዟ ነው ያነሰው፣ ትራንዚስተር ነች። ቀጣይ ደግሞ እቺ የምንመለከታት ሬዚስተር ይባላል፣ ወይም ከለር ኮዲንግ ሬዚስተር ነው። የከለር ኮዲንግ ሬዚስተር እንግዲህ አገልግሎቱ ልክ የተለያዩ አይነት ሬዚስተሮች አሉ። አሁን በቀደሙ ቦርድ ላይ ለማሳየት እንደሞከርኩት እዚህ ጋር እንደምታዩት እንግዲህ ሬዚስተር ብዙ አይነት አሉ። በሰማያዊም ያሉት እነሱ ናቸው። እነዚህ እዚህ ጋር የምትመለከቱት ከለር ኮዲንግ ነው። እያንዳንዱ ከለር የራሱ የሆነ ስያሜ ያለው ቻርትም አለው። እንግዲህ በዚህ ቪዲዮ መጨረሻ ላይ ይህንን ቻርት ላስቀምጥላችሁ እችላለሁ። እያንዳንዱ ከለር ኮድ ብቻ በማየት ምን ያህል ኦም ሬዚስታንስ እንዳለው ቼክ ማድረግ ይችላል። እነዚህ የምታያቸው ሰማያዎቹ በሙሉ ሬዚስተር ናቸው። እነዚህ ቢጫዎቹም ሬዚስተር ናቸው። ላያቸው ላይ ከለር ኮዲንግ ሬዚስተር ይባላል፣ ማለት ከለር ስላላቸው በዛ ምክንያት በከለር ኮድ የሚደረግ ሬዚስተር ነው። ይሄ ደግሞ ሌላ አይነት ሬዚስተር ነው። ሬዚስተር ታይፕ which found in different heating devices አሁን ለምሳሌ እንደ ስቶቭ እና የተለያዩ ምጣዶች ድረስ ያሉ ፓርቶች ላይ የምናገኘው ሬዚስተር ነው። እቺ ደግሞ የምትመለከቷት ቫሪያብል ሬዚስተር ትባላለች። ብዙ ጊዜ ድምፅ መቀነሻና መጨመሪያ ላይ የምናገኛት ቫሪያብል ሬዚስተር ነው። እንግዲህ አጀስቴብል ነው። የቅድሞቹ እንዳለ ፊክስድ የሆነ ቫልዩ ይሄን ያህል ኪሎ ቮልት ካለ የተወሰነ ነው እና እቺ ቫሪያብል ሬዚስተር ደግሞ እዚህ ሰርኪዩት ላይ እንደምናየው በሌላም አይነት አለ። ወደ የተለያየ አይነት ሬዚስተር እንዲኖረው ተደርጎ የተሰራ ከሆነ አሁን ቫሪያብል ሬዚስተር ነው የሚባለው ይሄ ስሙ። ምክንያቱም አንድ የሆነ እስከ 10K ድረስ ለምሳሌ እዚህ ጋር እንደምታዩ ሰርኪዩት ላይ እስከ 10K ድረስ ወይም 10 ኪሎ ኦም ድረስ መለዋወጥ ይቻላል ማለት ነው።
ሬዚስታንሱን ከፍና ዝቅ ማድረግ እንችላለን ማለት ነው። እንደ ሁለቱን እንግዲህ የምታዩቸው ቫሪያብል ሬዚስተሮች ይባላሉ። እና እንደዚህ ስክሪው ድራይቨር ይዘን መጨመርም መቀነስም እንችላለን ማለት ነው። ይሄ ቫሪያብል ሬዚስተር አጀስት ስለምናደርገው ቫሪያብል ሬዚስተር ተብሏል ማለት ነው። እዚህ ጋር ደግሞ ሌላ አይነት እንግዲህ ከጊዜ ወደ ጊዜ የተሻሻለ ስለሚመጣ ሌላ አይነት ሬዚስተር አይነቶች ናቸው። እነዚህ ጠቆር ብለው የምናያቸው እነዚህም ሬዚስተር ናቸው። እላያቸው ላይ ከጎን ምን አለ ሲ የሚሉት ካፓስተር ናቸው። እንግዲህ ካፓስተርም ቅድም እንዳያችሁት ኤሌክትሮላይቲክ፣ ሴራሚክ የሚባሉ አይነት ካፓስተሮች አሉ። ባይዘው ይሄ ነገር ኢንዳክተር ይባላል። ወደፊት እናየዋለን። ኢንዳክተር ነው። እዚህ ጋር ደግሞ እንደ ፊውዝ አክት የሚያደርግ አይሲ ነው። እዚህ ጋር በገልብጠን ስናየው ደግሞ ሌላ አይነት ካፓስተር አለ። ይችኛዋ ሬዚስተር ነች። ከአጠገቡ አር ተብሎ ይጻፍበታል። አር1 አር2 የሚባለው እዛ ላይ ያለው የሬዚስተር ብዛት ነው። እዚህ ጋር እንደምታዩት ሲ ካለ ያው ካፓስተር ነው፣ አር ካለ ደግሞ ሬዚስተር ነው ማለት ነው በሰርኪዩት ላይ ስናየው። ኔክስት ደግሞ የምናየው እዚህ ጋር ምን አለ ዳዮድ አለ። ዳዮድ እንግዲህ ብዙ አይነት ዳዮዶች አሉ። ከዳዮዶች አንዱ ፖላሪቲ አለው። ይሄ እንግዲህ እንደ ፊልተሪንግ ዳዮድ በአንድ ሳይድ ላይ ኔጌቲቭ አለው። ኔክስት ልናያት የምንፈልገው ኮምፖነንት እንግዲህ ዳዮድ ፓርት ነች። እንግዲህ ከዳዮድ ፓርት ውስጥ አንዷ ነች። ላይት ኢሚቲንግ ዳዮድ ትባላለች። እዚህ ጋር ሬዚስተር አለ ማሳያ። ይህም እንደዚሁ ላይት ኢሚቲንግ ዳዮድ ነው። መቼንም እንደምናያት ሳይዝ ነው እንጂ ላይት ኢሚቲንግ ዳዮድ ነው፣ ይበራሉ። ኔክስት ልናያቸው የምንፈልገው ደግሞ በቀጣይነት ደግሞ እቺ ሌላ አይነት ላይት ኢሚቲንግ ዳዮድ ነች። አሁን በየቤታችን ያለው አምፖል ከዚች ነው የተገነባው። እዚህ ጋር ደግሞ የምናየው ሪሌ ይባላል። ሪሌ ማለት ያው እንግዲህ ስዊቺንግ ሲስተም ነው ቤዚካሊ እየሰራ ያለው። በፓወር ኮንትሮሊንግ ሲስተም ወይም ፓወር ሬጉሌተሮች ላይ እናገኛቸዋለን። በተለምዶ ስታፕላይዘር የምንለው ላይ በከፍተኛ ደረጃ ፓወርን ስዊች እያደረገ ሲጨምር ሲቀንስ ቀጭቀጭ የምንለው ድምፅ ቀጭቀጭ የሚለውን ድምፅ የምንሰማው ከዚህ ጀነሬት የሚደረግ ነው። እስካሁን ለምሳሌ እስከ 12 ቮልት ድረስ ባለው ሬንጅ ውስጥ ሪሌ ያደርጋል። ይህ የምታዩት እንግዲህ ፌል አድርጎ ነው እንደዚህ መቅለጥ ሊያሳይ ይችላል፣ ወይም ፉሊ ክሎዝድ ሊሆን ይችላል ሰርኪቱ። ወይም በ12 ቮልት ስታደርጉት በ12 ቮልት ቼክ ስታደርጉት ያንን ድምፅ አይሰጣችሁም፣ ወይም ስዊቺንግ አይሰራም። ፍሬቻዎች ላይ ይኖራል እንግዲህ መኪና ፍሬቻ ላይ መብራቱ ብልጭ ድርግም የሚያደርገው እንደዚህ አይነት ሪሌ ነው። ሳይዙ ነው የሚለየው። በነገራችን ላይ ይህ ደግሞ ዲሲ ሞተር ይባላል። ከታችን የምታዩት የራሱ ሰርኪዩት አለው። የዲሲ ሞተር እንግዲህ ኤሌክትሪክ ከረንት ተቀብሎ ሜካኒካል ሮቴት ሊያደርግልን የሚችል ዲሲ ሞተር ይባላል። የተለያዩ ኮምፖነንቶች ካሉ ደግሞ ጆይን የምናደርግባት እቺ ቤልት ትባላለች። በአጋጣሚ አንድ ቪ ቤልት አለኝ ፑሊ ላይ አስገብቼዋለሁ። እነዚህ ብናውቃቸው ጥሩ ነው የምለው የኮምፖነንት አይነት ነው። እንግዲህ አሁን በቀጣይ የምንሄደው ወደ ሰርኪዩት ላይ የሚቀረንን አይነት ኮምፖነንቶች ምን ሊቀሩ እንደቻሉ ማለት ያላየናቸውን ኮምፖነንቶች ከዚህ ሰርኪዩት ላይ እናያለን። ለምሳሌ ይሄ ኢንዳክተር ነው። ቅድም እንዳሳየዋቸው በትንሿ ሰርኪዩት ላይ እነዚህ ሶስቱ የምታዩቸው ውንድድ የሆነ ኮይል ወይም የተጠቀለለ ሽቦ ኢንዳክተር ነው። እዚህም ጋር ቅድም ያልኳቸው ተርሚስተር አለች። ይቺ ደግሞ ፊውዝ ነች። እንግዲህ ከለር ሊኖረው ይችላል፣ እንደዚህ ግን ፊውዝ ነው። ደግሞ ሌላ ያላየነው ብለን ካለን እዚህ ጋር እንደምታዩት ሴራሚክ ካፓስተሮችም አሉ። የተለያዩ ሴራሚክ ካፓስተሮች። ይሄ ሬዚስተር አይነት ነው። ይሄ ደግሞ ቅድም እንዳልኳችሁ ፖሊስተር፣ ባይፖላር ጀንክሽን እየተባሉ ማነው ባይፖላር ካፓስተሮች አሉ ፊልተሪንግ ሲስተም የሚሰሩ። በነገራችን ላይ ካፓስተር እና ሬዚስተር ወይም አንድ ውንድድ ኮይል ማወቅ የምንችለው እዚህ ጋር እንደምታዩት የተጠቀለለ ስዕል አለ ጥቅልል የሚመስል እሱ አሁን ቀጥታ ሬዚስተር መኖሩን ነው። እንደ 11 ቁጥር ደግሞ ምልክት እንደዚህ ያለበት ደግሞ ካፓስተር መኖሩን ሰርኪዩታችን ላይ አይዴንቲፋይ እናደርጋለን ማለት ነው። ለምሳሌ ይሄንን ብናይ
እዚህ ጋር ቀጥታ የሚያሳየን ካፓስተር መኖር ነው። 11 ቁጥር የምትመስል አለችን ደግሞ ለማየት እንሞክራለን። እቺን በተመሳሳይ ከኮይሉ ቀጥሎ ኮይል እንግዲህ የተጠቀለለ ነገር ስላለ ኮይል መሆኑን ይነግራቸዋል። እቺኛዋ ካፓስተሩ እዚህ ጋር እንዳለ ታሳየናለች። ይህ ምልክት በሰርኪቱ ጀርባ ላይ ባገኘን ቁጥር ካፓስተር እንደሆነ ማወቅ እንችላለን። ይህ ፓርት ደግሞ ትራንስፎርመር ይባላል። እንደ ዲቫይሱ መጠን የተለያየ ሼፕ ሊኖረው ይችላል። የተጠቀለለ ፕራይመሪ እና ሰከንደሪ ሴክሽን ያለው ፓርት ነው። ትራንስፎርመር ይባላል። አገልግሎቱም ደግሞ ስቴፕ ዳውን፣ ቮልቴጁን ስቴፕ ዳውን ለማድረግ የምንጠቀምበት ነው። እዚህ ጋር ደግሞ ለማየት ከተቻለ እሞክራለሁ። ዚነር ዳውድ የሚባለው ዋን ኦፍ ዘ ዳውድ ታይፕ ዚነር ዳውድ። እነዚህ ቮልቴጅ ሬጉሌቲንግ ዳውዶች ናቸው። መጠናቸው እንግዲህ 9 ቮልት ዚነር ዳውድ ካለ 9 ቮልት ድረስ ሬጉሌት ያደርግልናል። እቺ የምንመለከታት ጥቁርና ቀይ ፓርት ያላት ናት። በጥቁሩ ሳይድ ኔጌቲቭ ነው። ቼክ ስናደርግ እንግዲህ ሾርት የሚያሳየን ከሆነ ቀጥታ ፌል አድርጓል ልንል እንችላለን። ወይም መለካት ካለበት በላይ ከለካ ፌል አድርጓል ማለት ነው። ዚነር ዳውድ ማለት እቺ ጥቁር በቀይ ኤስ ሚላን መስል ምልክት ያላት ነች እና ኤስ ሚላን የድሮ ማሊያ ያውኑን አላውቅም። እንግዲህ እዚህ ሰርኪት ላይ በመጠኑ ያላየናቸውን ኮምፖነንቶች ከቨር ሊያስደርግ የሚችል ፓርቶችን አግኝተናል። እዚህም ጋር የምታዩት ዚነር ዳውድ ነች። ይህን ይመስላል። በፓርት 3 ደግሞ እነዚህን ኮምፖነንቶች ችግር ሲኖርባቸው እንዴት አድርገን እንደምንለይ የሚረዱንን መሳሪያዎች እያንዳንዳቸውን እናያለን። በዚህ ቪዲዮ መጨረሻ ላይ እንደነገርኳችሁ የሬዚስተር ኮዶችን ሊስት አደርግላችኋለሁ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ጊዜ